ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። በበጀት ዓመቱ ግማሽ ዓመት 150 ያክል ወጣቶችን በ50 ኢንተርፕራይዝ ማህበራት መደራጀታቸውን የቦንጋ ከተማ አስተዳደር ንግድ ክህሎትና ኢንተርፕራይዝ ልማት ጽሕፈት ቤት አስታወቀም። ጽሕፈት ቤቱ በቀጣይ ባልተመለሱ ዕዳዎች ላይ ከባለድርሻ አካላትን ያሳተፈ ስራ እንደሚሰራም ገልጿል። ናስር ተማም ያዘጋጀውን ዘገባ አዳም ሸቱ ያቀርበዋል። በጽሕፈት ቤቱ የኢንተርፕራይዝ ልማት ስራ ሂደት አስተባባሪው አቶ ወዳጆ ወልደ እንደገለጹት ባለፉት 6 ወራት የከተማውን ወጣቶች በስራ ዕድል ፈጠራ ተጠቃሚ ለማድረግ ዘርፈ ብዙ ተግባራት መከናወናቸውን አመልክተው ለተፈጻሚነቱም የተሰሩ ዋና ዋና ተግባራትን አብራርተዋል። በርካታ ቁጥር ያላቸውን ማህበራት ሂሳብ ዝርጋታ ሂሳባቸውን በአግባቡ እንዲይዙ ወጪ ገቢን በስርዓት እንዲይዙ የሂሳብ ዝርጋታ ስራ ሰርተናል። ከዛ ደግሞ እንደገና ወጪያቸውንና ገቢያቸውን ተርፋማነታቸውን እና ኪሳራውን እንዲያውቁ ዘንድ ኦዲት አድርገናል። ብዙ በርካታ ማህበራትን የኦዲት ስራዎች ተሰርተዋል። የስራ ሂደት አስተባባሪው አክለውም አዳዲስ ማህበራትን አደራጅቶ ወደ ስራ ማስገባትን አስመልክቶ ስለተሰሩ ስራዎችም አስተያየት ሰጥተዋል። እንግዲህ አሁን 2016 ላይ ዋናው ዓላማ ያደረግነው ስራ አጥን መለየት ነው። ስራ አጥን በየስድስቱ ቀጠና ቦንጋ ላይ ያሉትን ለይተናል። 6ቱ ሴቶች 960 ወንድ 1203 ጥቅል 2163 ስራ አጥ ወጣትን ለይተናል። ከዛው በዚህ በ6 ወር ውስጥ 127 ወጣቶችን በቋሚ ወደ ስራ እንዲገቡ አድርገናል። በግማሽ ዓመቱ ውዝፍ ዕዳዎችን አሰባስበው ወደ ስራ ማስገባቱ ላይ ችግር ገጥሟቸው እንደነበር የገለጹት አቶ ወዳጆ ለዚህም የተቀመጡ የመፍትሄ አቅጣጫዎችን አስረድተዋል። በብድር ስርጭት ላይ ለኛ ማነቆ የሆነብን ነገር ውዝፍ ነው። አሁን በዚህ ዓመት ላይ ብድር አላሰራጨንም፣ ውዝፍንም አላስመለስንም። ስለዚህ አሁን ከሚመለከተው አካል ጋር ተነጋግረን ቀጣይ ላይ ከሞማይክሮን ጋር ከሚመለከተው አካልን ጋር ተነጋግረን ሰነድ ሁሉ አዘጋጅተን ቀጣይ ላይ አሁን በመንቀሳቀስ ላይ ውዝፍ የምናስመልስበት ሂደቶች አሉ። ብዙ ወጣቶች አደራጅተን ተቀምጧል። ግን አሁን ወደ ስራ ለማስገባት ምንድነው ፋይናንሻል ያስፈልጋል። ፋይናንሻል ደግሞ እንደገና የወሰዱት በጭራሽ ምንም ነገር የመመለስ እንትን ነገር ስለሌላቸው ካሉት ከሚመለከተው አካላት ጋር ተናበን ወደ ስራ ለመግባት ይህን እቅድ ይዘን የተንቀሳቀስንበት ያለ ነው። በዚህ ዙሪያ ተጨማሪ አስተያየት ተሰጡን ደግሞ በጽሕፈት ቤቱ የኢንተርፕራይዝ ልማት ስራ ሂደት ቡድን መሪ የሆኑት አቶ ሉሌ ደምሴ ናቸው። ባለፈው 6 ወራት ያው እንደ ቦንጋ ከተማ ኢንተርፕራይዝ ያው እቅዶች ነበሩን። ለ6 ወር ያቀናቸው እቅዶች አንደኛው በልየታ ነበር። በልየታ ታቀደውን እቅድ ያው ስኬታማ አድርገን ጨርሰናል። ከዛ ውስጥ ደግሞ ወደ ስራ የምናስገባቸው ማህበራትን አሁንም በእቅድ ለይተን ስንንቀሳቀስ ነበር። ቅድም የስራ ባልደረባ እንደገለጸው 127ቱን በቋሚነት አስገብተናል። በቋሚ ስራ ማለት ነው። ጊዜያዊና ቋሚ ስራዎች አሉ። ከዛ ውጪ ያው እኛ ጋር ደግሞ በአደረጃጀት ከ45 በላይ በመደበኛ የተደራጁ ማህበራቶች አሉ። እንደገና በሪቮልቪንግ ፈንድ 5 ማህበራት ተደራጅተው አሉ። ያው በአገልግሎት 2 በከተማ ግብርናና 1 በማኑፋክቸሪንግ ዘርፍ የተደራጁ አሉ። ያው የብድር ሲስተሙን የተጠባበቁ ያሉት ማለት ነው። ኦልሬዲ ከዚህ ውጪ ያው ሌላ በኦዲት ጋር ተያይዞ ከማህበራት ክትትል ጋር ተያይዞ ድጋፍ ጋር ተያይዞ ሰፊ ስራዎች የተሰሩ ናቸው። ኦዲትም የኦዲት ባለሙያዎች በየጊዜው ማህበራቱን አቅማቸውን ገንብተው ቀጣይ የገንዘብ አያያዝ እንዴት ፋይናንስን ማንቀሳቀስ እንደሚችሉ በየጊዜው ከሂሳብ ዝርጋታ ጋር ተያይዞ ከሂሳብ መዝገብ አያያዝ ጋር ተያይዞ ብዙ ስራዎች የተሰሩ እንዳሉ ነው እኛ ሪፖርት ያለን። ቡድን መሪው አክለውም ቀጣይ ስራ ሂደቱ የሚያከናውናቸውን ዋና ዋና ተግባራት ገልጸዋል። የ6 ወሩን እቅድ መልሰን በመከለስ በዚህ 6 ወር ያላሳካናቸውን እንደገና በአዲስ መልክ የሚጨመረውንም ጨምረን ጠንከር አድርገን ኦልሬዲ ባለሙያውም ሁሉም የራሱን እቅድ በመከለስ ወደ ተግባር ቢንገባበት ነው። ተግባር ሲንገባ ምንድነው አንደኛው ብድር አመላለስ ላይ ነው በሰፊው እንሰራለን ብለን የምናስበው። ብዙ ገንዘቦች ውጪ ያሉ እነዚህ ገንዘቦች ወደ ውስጥ ካልገቡ ቀጣይ ኢንተርፕራይዞችን አደራጅቶ በፋይናንስ መደገፉ ይከብደናል። እዛ ላይ ነው በዋናነት እንሰራለን ብለን የምናስበው።
ከዛ ውጪ ኢንተርፕራይዞችን በስልጠና በክህሎት በተለያየ ነገር መደገፍ ነው። ኢንዱስትሪ ኤክስቴንሽን ከቴክኒክና ሙያ ጋር በጋራ በመሆን በየቦታው በመገኘት ኢንዱስትሪ ኤክስቴንሽን ስልጠና እየሰጠን ማህበራቱን ማብቃት የተሻለ ደረጃ እንዲደርሱ ማድረግ ይሄ አንደኛው ተግባራችን በሰፊው እንሰራለን ብለን የምናስበው ተግባር ነው። ከዕዳ ወደ ምንዳ በሚል መሪ ሀሳብ እንደ ሀገር ሲሰጥ የቆየ ስልጠና በአመራሩና በአባላት አመለካከት ላይ ብዙ ለውጥ ማምጣቱን የከፋ ዞን መንግስት ዋና ተጠሪ የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ ገለጹ። በዞን ደረጃ የ2016 ዓ.ም የመጀመሪያ 6 ወራት አፈጻጸም በተሻለ ደረጃ ላይ እንደሚገኝና የተጓደለውም በቀጣይ ትኩረት ተሰጥቶበት እንደሚሰራ አቶ አጥናፉ ኃይሌ ያመላክተዋል። አማኑኤል ኃይሌ አጠናክሮታል። ምህረት ማሞ ታቀርበዋለች። ከዕዳ ወደ ምንዳ በሚል ርዕስ እንደ ሀገር ሲሰጥ የቆየው ስልጠና ሀብት መፍጠርና ማጠቃቀም ላይ የነበረውን ብዥታ መቅረፍ የሚያስችል መሆኑን ነው የዞኑ መንግስት ዋና ተጠሪ አቶ አጥናፉ ኃይሌ ገለጹት። የዞኑ የፓርቲ ጽሕፈት ቤት 6 ወር አፈጻጸም ከወረዳ አስተባባሪዎች ጋር ከወረዳ ፓርቲ ጽሕፈት ቤት አመራሮች ጋር በመሆን በዞን ደረጃ ግምገማ አካሂደናል። በዚህ ግምገማ በርካታ ነገሮችን ማንሳት ችለናል። እንደሚታወቀው በዚህ ዓመት በጣም የተሻለ ነገር ብለን የወሰድነው ከሀገር አቀፍ ጀምሮ እስከ ታችኛው አባል አመራር ድረስ ከዕዳ ወደ ምንዳ በሚል ርዕስ ላይ በርካታ ስልጠናዎች ተሰጥተዋል። እነዚህ ስልጠናዎች ብዙ ለውጥ አመጥተዋል በህይወታችን። ቀጣይ ለመስራትም አቅም የሚሆነንን ስንቅ ይዘናልና ይሄ ስልጠና በብዙዎች ዘንድ ያመለካከት ለውጥ ባመጣበት ጊዜ ላይ ነው ይሄን ስራ ጎን ለጎን እየሰራን ያለ ነው። ይሄን ስራ ስንሰራ የህዝቡ የመልካም አስተዳደር ጥያቄ ያለ፣ የልማት ጥያቄ ያለ፣ ሌሎች የኢኮኖሚ ጥያቄዎች አሉ። እነዚህን ጥያቄዎች ለመመለስ መጀመሪያ አመራሩ ግንዛቤ ሊኖረው ይገባል፣ እውቀት ሊኖረው ይገባል ስለሚሰራው ስራ። ለምሳሌ ሀብት እንዴት መፍጠር እንችላለን? አሁን አንዱ ትልቁ ጥያቄያችን የሀብት ጥያቄ ነው። ሀብት እንዴት መፍጠር እንችላለን? በእጃችን ምን አለ የሚለው ነገር በዚህ ስልጠና ውስጥ በጣም በርካታ ነገሮችን ወስደናል። ስለዚህ ያለንን ያለማየት ችግር አለ፣ በእጃችን ያለውን ያለማየት ችግር አለ። ስልጠናው የጊዜ አጠቃቀም ላይ የሚስተዋሉ ችግር በጉልህ ያሳየናም የግንዛቤ ለውጥ ያመጣ ነውም ብሏል። የጊዜ አጠቃቀም ችግር ነው። ጊዜን በአግባቡ ተጠቅሞ ጊዜን ወደ ገንዘብ መቀየር፣ ጊዜን ወደ ውጤት የመቀየር ሁኔታ በእኛ ዘንድ በጣም ደካማ ስለሆነ ይህን በስልጠና በጣም ጥሩ ግንዛቤ የወሰድን መሆኑን ነው። ተሸርሽሮ የነበረው ሀገራዊ አንድነትን ለማጠናከር ገዢ ትርክት የመገንባት አስፈላጊነት ላይ ከመግባባት የተደረሰበት ስልጠና መሆኑን ገልጸዋል። ሀገራዊ አንድነት ትርክት፣ የጋራ ትርክት፣ አሁን ወንድማማችነት በእኛ ሀገር ትልቅ ጥያቄ እሱ ነው። አንዱ የወንድማማችነት ችግር አለ። ይሄን የወንድማማችነት ችግር ለመፍታት አንድነት ያስፈልጋል። የፓርቲያችን ገዢ ትርክት ወንድማማችነት፣ አንዱ የበላይ አንዱ የበታች ሳይሆን ሁሉም በሀገሩ እኩል የሚዳኝበት እኩል የሚኖርበት ሁኔታ ነው መፈጠር ያለበትና ይሄን የገዢ ትርክት ማምጣት አለብን። ከዚህ በፊት የተሸረሸረ እሱ ነው የሚለውን ሀሳብ ተይዞ በዚህ ስልጠና ውስጥ በርካታ ውጤቶችን ማግኘት ይችላል። ስለዚህ እንደዛውን እየሰራን ያለናቸው ስራዎች አንዱ የፖለቲካ ስራ በአቋም ትኩረት ሰጥተን እየሰራን ነው ያለነው። ይሄም አደረጃጀቶች ማጠናከር፣ የትኛውም አይነት የፓርቲን ስራ መሬት ላይ ለማውረድ መጀመሪያ ታች ያለው አደረጃጀት ማጠናከር ያስፈልጋል። አባልን ማጠናከር፣ ህዋስ ማጠናከር፣ መሰረታዊ ድርጅት ማጠናከር። በእነዚህ አደረጃጀቶች ውስጥ ነው መልእክቶች የሚተላለፉት። ስለዚህ ይሄን አደረጃጀት ቅድሚያ ሰጥተን እያስተካከልን የመጣንበት መንገድ አበረታች መሆኑን መገምገም ችለናል። የመልካም አስተዳደርና የጸጥታ ችግሮችን ለመፍታት የሚያስችል እንደሆነም አቶ አጥናፉ ኃይሌ አመላክተዋል። ሌላው የህዝቡን ሰላምና ደህንነትን ማስጠበቅ ነው። የህዝቡ ሰላምና የህዝቡ ደህንነት ካልተጠበቀ የትኛውም አይነት የልማት ስራዎችን ማሳለጥ ስለማንችል እዛ አካባቢ ያለውን ችግር የመፍታት ስራ ሰርተናል። የህግ የበላይነትን የማጠናከር የማስከበር ስራ ነው። ለዚህ የሚሆን ደግሞ ግብረ ኃይል በማቋቋም የተለያየ ግብረ ኃይል በማቋቋም ህገወጥ የንግድ ዝውውር ላይ ህገወጥ ድርጊቶች ላይ የጸጥታውን መዋቅር አቅም በመገንባት የፖሊስን አቅም በመገንባት ታች ያለውን የሚሊሻን አቅም በመገንባት የማህበረሰቡ ደህንነት እንዲያስጠብቁ የማድረግ ስራ ሰርተናል። በዚህ ሂደት ህዝቡም ከጸጥታው መዋቅር ጎን እንዲሆን ለምሳሌ ሚሊሻ ስልጠና በሚሰጥበት ጊዜ ድጋፍ እንዲያደርግ ለሚሊሻ የሚሆን የደንብ ልብስ ማህበረሰቡ እንዲገዛ የማድረግ ስራ ሰርተናል። ይሄ ህዝቡ ለጸጥታን ለማስጠበቅ የህዝቡም ትብብር እጅግ በጣም የተሻለ መሆኑን የገመገምንበት አግባብ ነው ያለው። በሌላ በኩል የመልካም አስተዳደር ችግሮች ሲፈጠሩ ያንን የማረም ለምሳሌ ህገወጥ ቅጥርና ዝውውር አንዳንድ አካባቢዎች ተፈጽሟል።
ይሄን የማረም ስራ ሰርተናል። ይሄን ህገወጥ ስራ የሰሩትን አመራሮች ላይ እርምጃ የመውሰድ ስራ ተሰርቷል ማለት ነው። በህገወጥ መንገድ ደግሞ የተቀጠሩት አካላት እንዲወጡ ተደርጓል። ይሄን ስራ በመስራታችን የተሻለ ውጤት ያየንበት ሁኔታ ነው ያለው። በሌላ በኩል ደግሞ አንድነት ነው፣ ህብረት ነው የሚያስፈልገን። ልማት ለውጥ ማምጣት የሚችለው ስንተባበር ነው፣ ስንቀናጅ ነው። አንዳንድ ግለሰቦች በራሳቸው ስሜት ተነስተው አንድነትን የሚሸረሽር ልዩነትን ብቻ የሚያመጣ ሰው አንድ እንዳይሆን፣ እንደ ማህበረሰብ አንድ እንዳንሆን፣ እንደ አመራር አንድ እንዳንሆን፣ መንግስትና ህዝብን ጭምር ለማጋጨት ጥርጣሬን ጭምር ለማምጣት የሚሰሩ አካላት አሉ። እነዚህ አካላት መስመር እንዲይዙ፣ አደብ እንዲይዙ አንደኛ የማወያየት ስራ፣ በሌላ በኩል ደግሞ የህግ የበላይነትን የማስከበር ስራ የጸጥታ መዋቅሩ በአግባቡ ለይቶ እየሰራ ያለው ስራ አለና የገቢ ምንጮችን ለይቶ በመሰብሰብ በየደረጃው የሚነሱ የልማትና መልካም አስተዳደር ጥያቄዎችን ምላሽ ለመስጠት ባለድርሻ አካላት ትኩረት በማድረግ ሊሰሩ እንደሚገባ የከፋ ዞን ምክትል አስተዳዳሪና ገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ጥሪ ያቀረቡ። መምሪያው የ2016 ዓ.ም የመጀመሪያ ግማሽ ዓመት እቅድ አፈጻጸም ላይ ከወረዳዎችና ከተማ አስተዳደር ኃላፊዎችና የስራ አስተባባሪዎች ጋር ምክክር በቦንጋ ከተማ አካሂደዋል። በላቸው በላይ ተጨማሪ አለው። የዞኑ ምክትል አስተዳዳሪና የመምሪያው ኃላፊ አቶ ደመላሽ ንጉሴ ባደረጉት ንግግር በተለያዩ ዘርፎች የሚገኙ የገቢ አማራጮችን ለይቶ በየደረጃው የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት ባለድርሻ አካላት ትኩረት በማድረግ መስራት አለባቸው ብሏል። በተያዘው በጀት ዓመት 1 ቢሊዮን 744 ሚሊዮን 159609 ብር ለመሰብሰብ ታቅዶ የተሰራ መሆኑን አቶ ደመላሽ ተናግረዋል። ገቢ ለአንድ ሀገር እድገት ሚናው የጎላ ነው ያሉት ኃላፊው ሁሉም ባለድርሻ አካላት እቅዱ እንዲሳካ ሊረባረቡ ይገባል ብሏል። በመድረኩ ላይ በወቅቱ የስራ ሪፖርትና የፋይናንሻል ሪፖርት ያለማድረግ እንዲሁም ያልተናበበ ሪፖርት መላክና ማሽን ስርጭት ላይ ያለውን ክፍተት በመሙላት ቀጣይ የተሻለ ስራ መሰራት አለበት ተብሏል። መድረኩን የተካፈሉ ተሰብሳቢዎችም ተከታዩን ሀሳብ አካፍሏል። ሁላችን ገቢ ምንድን ነው ብሎ ነገር እናውቃለን። ያው ገቢ ማለት ለአንድ ሀገር ወሳኝ መሳሪያ መሆኑን ማወቅ ነው። ለአንድ ሀገር ግንባታ፣ ለአንድ ሀገር ባህል እድገት፣ ለአንድ ሀገር ፖለቲካዊና ማህበራዊ ጉዳዮች እነዚህ አይነት ጥያቄዎች ምላሽ ለመስጠት ገቢ ወሳኝ ነው የሚለውን ካልወሰድን ለዚህ ተቋም አስቸጋሪ ነው የሚለውን ነገር መውሰድ መቻል አለብን። ችግሮችን በደንብ ያብራራ ነው። ስኬት ላይ አይደለም ዛሬ የምንነጋገረው፣ ውድቀት ላይ። ስኬቶችን ማንም አይወስድብን። ውድቀቶቻችን ወስደን ማረም በሚችልበት ሁኔታ ላይ መሄድ ጠቃሚ ነው የሚሆነው የሚለውን ሀሳብ ይዤ በተለይ ከተነሱ ሀሳቦች አንጻር የቴክኖሎጂ አጠቃቀም ላይ የኛ መዋቅር በትኩረት መስራት መቻል አለበት። ማህደሩን እያንዳንዱ ባለሙያ ዴስክ ኦዲት እያደረገ በአግባቡ ውሳኔውን እየሰራ ግብር አሰባሰቡን እንዲሰራ ያው ክትትል ማድረግ ተገቢነት ነው የሚኖረው የሚል ነገር ነው ያለኝ። ከዛ ባሻገር ያው ትልቅ አሁን ለኦዲት ስጋት እንትን ያሉ ማህደሮችን ወደ ዞን ማዕከል መጥቶ የታዩበት ሂደት ነውና ያለው ያው ከዛም ሪስክ ናቸው ብለን የለየናቸው ማህደሮች ናቸው በኦዲት የታዩ ያሉት። ሲስተም መቆራረጥ አለ። በሲስተም ኦዲት ከማድረግ አንጻር ሌሎችን ነገር ከቴክኖሎጂ ጋር አስደግፎ ከመሄድ አንጻር የቴክኖሎጂ ችግር ተግዳሮት ካልሆነ በስተቀር አጠቃቀሙ ላይ ብዙ ችግር የለም የሚለው ነው በራሳችን ያየ ነው። ከዚህ አንጻር በሴክተሩ የነበረውን የሲስተም ካፓሲቲ ለማሳደግ ሞክረናል ማለት ነው። አሁንም ቢሆን የመቆራረጥና ብቅ ጥልቅ ገብቶ የመውጣት ችግሮች ስላሉ እኛም እንደ ዞን ደውለን የምንጠይቃቸው ነገሮች አሉ ማለት ኦዲት ለማድረግ የምንቸገርበትን አግባብ የጊዜው የምንናበብበት ነገር አለ። ከዛ ውጪ ከሰው ኃይል ስምርትና ማናጅመንት ጋር ተያይዞ ባለፈውም የመጀመሪያው ሩብ ዓመት ላይ ስነሳ እንደነበረው እንደ ግንቦ ወረዳ የነበሩትን ችግሮች ለመለየት የሄድንባቸው ርቀቶች አሉ ማለት ነው። ቅድም ሰነድ ላይ ለመቀመጥ ሙከራ ተደርጓል። የዲስፕሊን እርምጃም ሌሎች ችግሮች ላይ የወሰድናቸው ባለሙያዎች አሉ ማለት ነው። ቅሬታዎችን ማኔጅ ለማድረግ ተደርጓል። በዛም ውስጥ የክልሉ ያስቀመጠው የግመታ ጣሪያ ያሟላው ቦንጋ ከተማ፣ ነገር ግን ግመታ ውስጥ አንዳንድ ደረጃ ውስጥ መግባት የነበረባቸው ግብር ከፋዮች ሳይገቡ ያለፉበት፣ በሂደት ውስጥ ደግሞ ቤት ዘግተው በተለያየ መንገድ ሳይገመቱ ያለፉበት ሁኔታ ይኖራል። ከዛም ውጪ ይህንን ስራ በሚመለከት ካስኬድን በኋላ በግመታ ሂደት ውስጥ ሲያልፉ በትክክል ሊገመት የሚገባውን ሂደት ተከትሎ
ደረጃ ውስጥ ያልገቡ ግብር ከፋዮችን ፈትሸን ደረጃ ለውጥ አድርገናል። የመምሪያው ኃላፊ አቶ ደመላሽ ንጉሴ አክለውም ትምህርትና ስልጠና ላይ ትኩረት ተደርጎ መሰራት አለበት ብሏል። ሌላው ትምህርትና ስልጠና አካባቢ ላይ በጣም ሰፊ ችግር አለ። ሀሳብ እንሰጥ ነጋዴው መሰልጠን አለበት። ትምህርት ስልጠና በጣም ወሳኝ ነው። ኪሎ ስልጠና የዞን ድርሻ ነው። እሱ የእናንተ አይደለም፣ ውድቀቱ የዞኑ ነው። ይህን ዞኑ መውሰዳል። የእናንተ ችግር ነጋዴን ጠርተው ከማውጣት አንጻር እንጂ ኪሎ ስልጠና መስጠት ማንዴት የዞኑ ስለሆነ እሱን ዞኑ ሀሳብ ይስጥ፣ ችግር እየቸገረው ነገር ካለ። ከዛ ውጭ ግን ቤት ለቤት ስልጠና ይሄ እኮ በጣም ወሳኝ ነው። ነጋዴ መሰልጠና ማወቅ አለበት። ደረሰኛ አቆራረጥ ላይ ማወቅ አለበት። ማሰልጠን አለበት። ወደ ነጋዴ በደንብ መቅረብ አለባቸው። ነጋዴ በደንብ መቅረብ የእናንተ ካስተመር ነው። የማወያየት ማለት ከዚህ አንጻር በጣም ብዙ ችግር አለ። እዚህ ይሄን በደንብ መያዝ ያስፈልጋል። የገቢ ምንጭ ተለይቶ መሰራት እንዳለበትም አቶ ደመላሽ አሳስበዋል። በተመሳሳይ ኢንቨስትመንት ላይ መሰረታዊ ችግር አለ። ለምንድን ነው የማይሰበስቡት? ለምንድን ነው የማይሰበስቡ? ምንድን ነው ችግሩ? እኛ ውድ የሆነ መሬት ከፋዞን እኮ ነው ኢንቨስተር እንደፈለገ እየፈነጨ የሚኖረው። እውነት ነገር ለመናገር ሌላ ቦታ ላይ ትምህርት ቤት ይገነባል፣ ጤና ጣቢያ ይገነባል፣ የተኛም የመንግስት ጉለቶችን ይሞላል። አንዳንዶች አሁን መንገድ ይሰራል ሌላ ቦታ። ኦሮሚያ ላይ አይታችኋል። ኦሮሚያው የተለየ ነገር ስላለ አይደለም። ስለዚህ ከመሬት ሰተን እኛ ግብር ሰብስበን ለመጠቀም ለምንድን ነው የምንቸገረው? ምን ነገር ላይ ኢንቨስተር ላይ በደንብ ሀሳብ ቢሰጥ ጥሩ ነው። ይህን የምናመሰግነው ጠላ ወረዳ ጨርሰዋል። ሺሾ እንደ ወረዳ ጥሩ ሄደዋል። ሌሎችም የተከተላቸው አላቸው አሉ። የገጠር መሬት አጠቃቀምን በተመለከተ መረጃ መሰብሰብ ያስፈልጋል ብሏል። መጨረሻ ላይ የገጠር መሬት መጠቀሚያ ቅድመ ዝግጅት ምን ይመስላል? መረጃ ሰብስባቸዋል ወይ? መረጃ መጠቀሚያ ግብር ሁሉም ጥያቄ ነስቶ ዘንድሮ እንትን ተደርጓል። ደንብ ማሻሻያ ተደርጓል። መረጃ ሰብስቡ ብለን ቴሌግራም ላይ በተደጋጋሚ ጊዜ ጽፈናል። የወረዳ አስተዳዳሪዎች ነግረናል። ለፓርቲ ኃላፊዎች ነግረናል። በተገቢው ሰብስባቸዋል ወይ? ቀጣይ ሳምንት ላይ መግባት ትችላላችሁ ወይ? ዝግጅታችሁ ምን ይመስላል? ቢያንስ ብዙ ገንዘብ ከዛ እንሰበስብ። ለእናንተም አጋዥ ነው። አሁን ጫና እዚህ ላይ አሁን አንዱ ጫና በጣም ሀሳብ መስጠት ያለበት ገቢ የለኝም ብሎ አንዱ እየተቀመጠ እሱ ነው። በእርግጥ የመሰረታዊ ችግር ቢኖርም ጎባ ወረዳም አይነት መዋቅሮች አሉ። ገቢ የለንም ጣለውም እንደዚህ አይነት ችግር አለ። ገቢ እኛንን እንጂ ያላየነው ገቢ የለም የሚባል ነገር የለም። ከፋ ዞን ውስጥ በጣም ገቢ አለ። ለልጅ ይቅርታ አድርግለት ያለችውን የትዳር አጋሩን በተኛችበት አንቆ የገደለው ባል በእስራት ማስቀጣቱን የከፋ ዞን ፍትህ መምሪያ አስታወቀም። የከፋ ዞን ቢጣ ወረዳ ፖሊስ የምርመራ መዝገብና የከፋ ዞን ፍትህ መምሪያ አቃቤ ሕግ የክስ መዝገብ እንደሚያስረዳው ተከሳሽ መጫሎ ማለቱ ላይ የእስራት ቅጣቱ ሊወሰን የቻለው በከፋ ዞን ቢጣ ወረዳ ጋውቲ ቀበሌ የትዳር አጋሩን በመግደሉና ጥፋተኛ ቤቶችን በመረጋገጡ ነው። ተጨማሪ ያለን የቢጣ ወረዳ ፖሊስ ግለሰቡን በቁጥጥር ስር ውሎ ባደረገው ምርመራ ተከሳሽ ከወንድ ልጁ ጋር በመካከላቸው በተፈጠረ ግጭት ምክንያት ሚስት እርቅ ለማውረድ ሽምግልና ተቀምጠው እናት ልጁ አጥፍቷል ይቅርታ ጠይቆ ወደ ቤት ይመለስ በማለቷም ተከሳሽ ልጁ ከኔ ጋር ታርቆ ወደ ቤት የሚመለስ ከሆነም አንቺን እገላለሁ በማለት ሽማግሌዎቹ ፊት ይዝትባትና ሽምግልናውን ረግጦ መውጣቱን ፖሊስ በሪፖርቱ አመላክቷል። እንደ ቢጣ ወረዳ ፖሊስ ምርመራ ሚስት የተለመደውን ኑሮ እየኖረች ምሽቱን እራት በልተው ተኝተዋል። ባለቤቷ ግን በትዳር አጋሩ ላይ ቂም ቋጥሮ ስለነበር መጋቢት 26 2015 ዓ.ም ከምሽቱ 8 ሰዓት በሚሆንበት ጊዜ የገዛ ሚስቱንና የትዳር አጋሩን በተኛችበት በማዳበሪያ ገመድ አንቆ ሕይወቷ እንዲያልፍ ማድረጉን ፖሊስ በምርመራ ማረጋገጡን የምርመራ መዝገቡ ያብራራል። የወረዳው ፖሊስ የምርመራ መዝገቡን በሰውና በሕክምና ማስረጃ በማደራጀት ክስ እንዲመሰረትበት ለከፋ ዞን ፍትህ መምሪያ በልዩ ልዩ ወንጀሎች አቃቤ ሕግ መዝገቡን ልኳል። የዞኑ አቃቤ ሕግ ከፖሊስ የደረሰውን ምርመራ መዝገብ መሰረት በማድረግ ግለሰቡን የፌዴሪ ወንጀል ሕግ አንቀጽ 540 ላይ የተመለከተውን በመተላለፉ በፈጸመው የግድያ ወንጀል ክስ መስርቶበት ከፋ ዞን ከፍተኛ ፍርድ ቤት አቅርቦታል። የዞኑ ከፍተኛ ፍርድ ቤት ከአቃቤ ሕግ የቀረበለትን የክስ መዝገብ ግራ ቀኙን መርምሮ ተከሳሽ መጫሎ ማለቶ በፈጸመው ሰው የመግደል ወንጀል ጥፋተኛ ነው በማለት የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የከፋ ዞን ከፍተኛ ፍርድ ቤት ሰሞኑን ባስቻለ የወንጀል ችሎት ተከሳሽ መጫሎ ማለቶ በ9 ዓመት ከ6 ወር እስራት እንዲቀጣ ውሳኔ መተላለፉን ከፋ ዞን ፍትህ መምሪያ ጠቅሶ የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን የተገኘው መረጃ ያመላክታል። ትምህርት ቤቶችን ውጤታማ ለማድረግ የህብረተሰብ ተሳትፎ ከፍተኛ ሚና አለው ሲሉ የጊምቦ ወረዳ አስተዳዳሪ አቶ ትብብሩ አሰፋ ገለጹ። በትምህርት ተቋማት ውስጥ የማህበረሰቡን ተሳትፎ ለማሳደግ የተሰራ ነው ተብሏል። ለዝርዝሩ ሀብታም ወልደስላሴ። የወረዳ አመራሮች ከተለያዩ ትምህርት ቤቶች ርዕሰ መምህራኖችና የዲሪ ከተማ አጎራባች ቀበሌ ማህበረሰብ በተገኙበት ባዛርና ቴሌቶን ተካሂዷል። ትምህርት ቤቱ ያለበትን ደረጃ በመገንዘብ አስፈላጊ ግብዓቶችን ለማሟላት ታሳቢ ያደረገ ፕሮግራም መሆኑን ትምህርት ቤቱ ርዕሰ መምህር መላኩ አበራ ባቀረቡት ሰነድ ገልጸዋል።
ተማሪዎቹ ውጤታማ እንደሆኑና ትምህርት ቤቱን ማጠናከር ላይ የቀጣይ ትኩረት አቅጣጫም ተቀምጧል። በተከታታይ ዓመታት ወደ ከፍተኛ ትምህርት ተቋማት ለማስገባት የነበሩ ጉድለቶች ላይ ችግር ፈቺ ውይይት በማድረግ በቀጣይ ውጤታማ ለመሆን ሁሉም ባለድርሻ አካላት ኃላፊነቱን ሊወጣ እንደሚገባም በውይይቱ ተገልጸዋል። ትምህርት ቤቱ ለተከታታይ ዓመታት ተማሪዎችን ወደ ከፍተኛ ትምህርት ተቋማት ማስገባት የግብዓት እጥረት፣ የማህበረሰቡ ተሳትፎ ዝቅተኛ መሆን ተሳታፊዎቹ አብራርተዋል። ትምህርት ቤቶቹ በግቢ ውስጥ ያሉትን መሬቶችን ተጠቅሞ በግብርና ዘርፍ ሰፊ ስራዎችን በማጠናከር የውስጥ ገቢ ማሳደግ እንደሚገባቸውም ተገልጿል። በገቢ አሰባሰብ ላይ ጠቅላላ ከ280 ሺህ በላይ ተሰብስበዋል። የሚዛን አማን አውሮፕላን ማረፊያ ግንባታ ሂደት በመፋጠን ላይ እንደሚገኝ የኢትዮጵያ ሲቪል አቪዬሽን ባለስልጣን ገለጸም። የባለስልጣኑ ህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ በኢትዮጵያ በርካታ አካባቢዎች የአውሮፕላን ማረፊያ ግንባታዎች እየተከናወኑ ነው ብለዋል። ከነዚህ መካከል በ926 ሚሊዮን ብር ወጪ እየተከናወነ የሚገኘው የሚዛን አማን አውሮፕላን ማረፊያ አንዱ መሆኑ ተናግረው የግንባታ ሂደቱ 54 በመቶ መድረሱን ጠቁመዋል። በተለያዩ አካባቢዎች የተገነቡ ያሉ አውሮፕላን ማረፊያ ግንባታዎች የተለያዩ ተቋማትና አካላት እንደሚያሰሯቸውና እንደሚከታተሏቸውም ገልጸዋል። በሌላ በኩል የወላይታ ሶዶ አውሮፕላን ማረፊያ ግንባታ ለማካሄድ የሳይት ርክክብ ላይ መሆኑን ጠቅሰዋል። ከፋና ብሮድካስቲንግ ኮርፖሬት የተዘጋጀውን ዘገባም ያደረሰን በላቸው በላይ ነው። 37ኛው የአፍሪካ ህብረት የመሪዎች ጉባኤ መጠናቀቁ ተነገረ። ይህ የመሪዎች ጉባኤ የተለያዩ ውሳኔዎችን በማስተላለፍ ነው የተጠናቀቀው። ምህረት ማሞ ተጨማሪ አላት። ጉባኤው ለአንደኛ ክፍለ ዘመን የሚመጥን አፍሪካዊ ማስተማርን የማይበገር የትምህርት ስርዓትን በመገንባት በአፍሪካ ሁሉን አቀፍ የህይወት ዘመን ጥራትና አግባብነት ያለው የትምህርት ተደራሽነትን ማስፋት ህብረቱ ባዘጋጀው የ2024 መሪ ሀሳብ ከቅዳሜ ጀምሮ ሲካሄድ ቆይቷል። በጉባኤው የአፍሪካ ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶች፣ የህብረቱ ተቋማትና አደረጃጀቶች አመራሮችም ተሳትፈውበታል። ጉባኤው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት የካቲት 6ና 7 2016 ዓመተ ምህረት ባደረገው 44ኛ መደበኛ ስብሰባም በተወያየባቸው አጀንዳዎች ላይ ምክክር አድርጎበታል። ወቅታዊ የአፍሪካ የሰላምና ጸጥታ ሁኔታም፣ በአፍሪካ ህብረት እየተደረጉ ያሉ ተቃዋሚ ማሻሻያዎች፣ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማሻሻያ፣ የአፍሪካ ትምህርት ጥራትና ተደራሽነት ስራዎች ጉባኤው ከተወያየባቸው አጀንዳዎች መካከል ይገኙበታል። በተጨማሪም የአጀንዳ 2063 የመጀመሪያ ምዕራፍ 10 ዓመት አፈጻጸምና የሁለተኛ ምዕራፍ የ10 ዓመት እቅድ ላይም ተወያይተው አጽድቀውበታል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ትግበራም፣ ግብርናና የአየር ንብረት ለውጥ፣ ሰብአዊ መብቶችና የስራ ዕድል ፈጠራም፣ ስርዓተ ጾታና ወጣቶችን ማብቃት እንዲሁም ምርጫና ሌሎች ምክክር የተደረገባቸው ጉዳዮች ናቸው። እንደ ኢትዮጵያ ዜና አገልግሎት ዘገባ ጉባኤው የአፍሪካ ህብረት ተቋማት አደረጃጀትና ኮሚቴዎች የስራ አፈጻጸም ሪፖርቶችን አዳምጧል። ክቡራትና ክቡራን ተመልካቾቻችን ለዛሬ ከከፋ ቴሌቪዥን ያዘጋጀነው ዘገባ የተከታተላችሁትን ይመስል ነበር። ከቀሪ ከከፋ ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝናችሁ። ዜናውን ይዞ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ።